የህዝባቸው ስቃይ ግድ ያላቸውና ነፍጥ አንስተው በአማራ ክልል በተለያዩ ቀጠናዎች ከፍተኛ ትንቅንቅ እያደረጉ ያሉት የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደር እንዲሁም የአማራ ፋኖ በወሎ ቤት አማራና የአማራ ፋኖ በሸዋ የፋኖ ኃይሎች መሪ ድርጅታቸውን አጠናቀዋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ ማዕከላዊ ምክር ቤት የስራ አስፈጻሚ ኮሚቴ እንዲሁም አባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ መቋቋሙ ተገልጿል። የአባት አርበኞች ምክር ቤትን ዘመነ ካሴ ዋና ሰብሳቢ፣ ምሬ ወዳጆ ምክትል ሰብሳቢ፣ ዝናቡ ልንገር ዋና ጦር አዛዥ፣ ሀብቴ ወልዴ ምክትል ሰብሳቢና ዘመቻ መሪ፣ ደሳሌ ሲያስብ ሸዋ ምክትል ሰብሳቢና ሎጂስቲክስ፣ ብርጋዲየር ጄኔራል ተፈራ ማሞ የጦር አማካሪ፣ ሳሜ የሚባለው ወጣት የኮማንዶ ጦር መሪ የሆኑበት አዲስ የአማራ ፋኖ አደረጃጀት መፈጠሩ ተሰምቷል። አማራ ካልሆንክ አይመለከትም። ቪዲዮን አሳልፈው። አማራ ከሆንክ ግን ይመለከታል። ሼር ዱዊት አድርገው። መላው የአማራ ክልል ህዝብ አሳምነው ጽጌ ከነፍሳችን በላይ አስበልጠን የምንወደው፣ ምክንያቱም አሳምነው ጽጌ ለአማራ አንድነት ነው የሞተው። ስለዚህ ለአሳምነው ጽጌ ኢትዮጵያ የሚባል ነገር የሚነሳ ከሆነ እኔ ስለ አማራ ነው ማወራው። ኢንትረስቴ አሁን በየትኛውም መንገድ ይሁን ስለ አማራ ነው ማውራት እንፈልግ። ስለምንም ጉዳይ ማውራት አልፈልግም ከአማራ አጀንዳ ውጭ። በአቅሜ በኔ ህይወት በኔ እድሜ በኔ አቅም ላረግ የምችለው አስተዋጽኦ የአማራን ህልውና ለማረጋገጥ ለሚደረግ ትግል ነው። እያንዳንዱ ኤቭሪ ፍራክሽን ኦፍ ኢት በእያንዳንዷ ሰከንድ ጊዜን ማጥፋት የምፈልገው በዛ ነው። እኔ ብቻዬን ልሙት፣ አትጠጉኝ። እናንተ ግን የህዝባችንን ትግል ቀጥሉ። ይህን ያለው ዋርካው ነው። ዋርካው ምሬ ወዳጆ። ዋርካው ምሬ ወዳጆ በራስ ህይወት ላይ መወሰኑ አነጋጋሪ ሆኗል። ፋኖነት በህይወት መፍረድ ነው፣ መወሰን ነው፣ ከራስ በላይ ለህዝብ ነው። ይህ ያልገባው ስንት ሰው ይኖር ይሆን? ለማንኛውም የብልጽግና ካድሬ ከዚህ ቀጥሎ የምነግራችሁን የዋርካው ምሬ ወዳጆን ጀግንነት ይሰማ ዘንድ ስክሪኑን ጫና አድርጋችሁ በመያዝ ከታች ለሚመጡ ጓደኞቻችሁ በሙሉ ሴንድ አድርጉላቸው። ወሎ ቤት አማራ አንድ መሆኑ ታውቋል። ከወሎ ሰማይ ስር በደም የተገነባው አንድነት ጉባኤ ብዙ ነገር ያሳለፉበት እንደሆነም ተነግሯል። በጉባኤው ለመሳተፍ የቤት አማራን አንድነት ለማወጅ ለ11 ቀናት ከቦታው ለመድረስ ተጉዘዋል። ከሰሞኑ ጉባኤ ጋር ተያይዞ ደግሞ በርካታ የድሮን ጥቃትና አሳብ በመደረጉ አሁንም ጓዶቹን ከኔ ራቁ ማለቱ ተነግሯል። ድሮኗ የምትፈልገው እኔን ነው። አማራ ካልሆንክ አይመለከትም። ቪዲዮን አሳልፈው። አማራ ከሆንክ ግን ይመለከታል። ሼር ዱዊት አድርገው። ከዚህ ቀደም ከሁለት ጊዜ በላይ የድሮን ጥቃት በአካባቢ ተደርጎ እንደነበር የተሰማ ሲሆን አሁን ደግሞ የበረከተው
የብልጽግና የድሮን ሐሳብ ተከትሎ አቤ እባክህን ይራቅ ሲል ጓዱን አበበ ፈንታውንን ካጠገቡ ሊያባረርበት የሞከረበት እውነት እንደነበረም ታውቋል። ዋርካው ምሬ ወዳጆ ሞት አይፈሬው። ፋኖነት ከራስ በላይ ለህዝብ፣ ፋኖነት ጀግንነት፣ ፋኖነት ሞት አይፈሬነት። ኢትዮጵያ የሚባል ነገር የሚነሳ ከሆነ እኔ ስለ አማራ ነው ማወራው። ኢንትረስቴ አሁን በየትኛውም መንገድ ይሁን ስለ አማራ ነው ማውራት እንፈልግ። ስለምን ጉዳይ ማውራት አልፈልግም ከአማራ አጀንዳ ውጭ። በአቅሜ በኔ ህይወት በኔ እድሜ በኔ አቅም ላረግ የምችለው አስተዋጽኦ የአማራን ህልውና ለማረጋገጥ ለሚደረግ ትግል ነው። እያንዳንዱ ኤቭሪ ፍራክሽን ኦፍ ኢት በእያንዳንዷ ሰከንድ ጊዜን ማጥፋት የምፈልገው በዛ ነው። አዲስ ዓለም ነው ባላለው የጀነራል ነጋ ተገኘ ክፍለ ጦር ምክትል አዛዥና የጣና ገላውዲዮስ ብርጌድ ዋና አዛዥ ነኝ። አራቱ ማዕዘን የአማራ ፋኖ አንዱ ነው መታገል ከቻለ ራያችንም ሁሉም ነገር ቅርብ ነው። በእናንተ ደግሞ በልጆቹ ችግሩን ያብሳል፣ ስቃውም ይቀረፋል። እጅግ በጣም ነው የማመሰግነው።